እሺ አመሰግናለሁ። በመቀጠል የተከበሩ ወይዘሮ ሞሚና መሐመድ አመሰግናለሁ። የተከበሩ አፈ ጉባኤ አታም ብያለሁ። እንደምን አላችሁ? አመሰግናለሁ። የተከበሩ አፈ ጉባኤ ክቡር ጠቅላይ ሚኒስትርም ዶክተር አብይ አሕመድ ከምክር ቤቱ ለሚቀርብሎ ጥያቄ ምላሽ ለመስጠት በመካከላችን በመገኘቱ አመሰግናለሁ። በቅድሚያ የተከበሩ ጠቅላይ ሚኒስትራችን ከለውጥ ማግስት ጀምሮ ለውጡን ለመቀልበስ ሌት ተቀን ከሚሰሩ ጸረ የለውጥ ኃይሎች የሚሰነዘረውን የጥፋት ተግባር ጥበብ በተሞላበትና በታጋሽነት ተቋቁመው ሰላም እንዲረጋገጥ፣ ዲሞክራሲ እንዲያብብ፣ ሰብአዊነት እንዲከበር እንዲሁም ሀገራችን ኢትዮጵያ ወደ ብልጽግና ማማ እንድትሻገር ዝቅ በማለት አመራር በመስጠቶ ከስራ ባልደረቦቿ ጋር በመሆን ባደረጉት ጥረትና ውጤት ከልቤ ሳላመሰግን አላልፈም። አመሰግናለሁ። በመቀጠል ለ2014 ዓመተ ምህረት የፌደራል በጀት ድልድል አስመልክቶ ያለኝን አስተያየትና ጥያቄ እንደሚከተለው አቀርባለሁ። የ2014 ዓመተ ምህረት የፌደራል በጀት ከመቼውም ዓመታት በመጠንም ሆነ በአይነቱ የተለየ ሲሆን ለኢትዮጵያ ብልጽግና እውን መሆን በከፍተኛ ጥናትና ላፈጻጸማቸው ድጋፍ የህግ ስርዓትና አሰራር የተበጀላቸው እንዲሁም የሀገራችን ኢኮኖሚ ካጋጠመው ውስብስብና አስቸጋሪ ሁኔታ መንጥቆ ለማውጣት የሚያስችልና ችግር ፈቺ ተግባራትን እንዲከወንበት ታስቦ የተበጀተ ሲሆን በተለይም ለክልሎች በበጀት መጠን ከፍ ተደርጎ እንዲመደብ የተወሰነበትና እንዲሁም ለትግራይ ክልል አሁን ያለውን ነባራዊ ሁኔታ በማገናዘብና በተጠናከረ መልኩ ለመደገፍ በልዩ ትኩረት የተሻለ በጀት መመደቡ የበጀት አስፈላጊነትን ከተጨባጭ ሁኔታዎች ጋር የተገናዘበ መሆኑን አስተያየት መስጠት ፈልጋለሁ። እንደሚከተለው ጥያቄን አቀርባለሁ። አንደኛ፣ በበጀት ዓመቱ ለምን